ደብዳቤ ለምወደው ለጓደኛዬ። እንዴት ነህልኝ የምወድ ውድ ጓደኛዬ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ከዚህ በፊት የሰማሁትንና በጣም ያስደነገጠኝ አንድ ታሪክ ልነግርህ ወደድኩ። ስለዚህ ይህን ታሪክ የምነግርህ በጣም ከልቤ ስለምወድ ብቻ ነው ታሪኩን የምነግርህ። ስለዚህ ውዴ አሁን ራሱ አንተ ይህን እየሰማኝ ስላለ በጣም ደስተኛ ነኝ። ምክንያቱም አንተ ይህን በመስማቴ እኔም ይህን ላንተ በመናገሬ እውነቴ ነው የምልህ እድለኞች ነን። ታሪኩ እንዲህ ነው የሚነበበው። ጆሲ ሰፈሩ ሲደርስ ከምሽቱ 3 ሰዓት ሆኖ ነበር። እጅግ ከምወደው ከናርዲ ጋር ነበር ያመሹት። ለሁለት የበሉት ጣፋጭ ፒዛ አጠግቦት ስለነበረ ፊቱ የቀረበውን እራት ይቅርብኝ ብለው በድካሙ አልና ሻይ ጠጥቶ ወደ መኝታ ክፍሉ ገባ። እንደ ልማዱ ጸሎቱን ጸልዮ ቢጃማን ለብሶ ለእንቅልፍ ራሱን አመቻቸ። የጆሲ እንቅልፍ ሁል ጊዜ ጣፋጭ ነው። በጭንቅላቱ ትራስ ከነካ እርሱ ራሱን የሚያገኘው ሲነጋ ብቻ ነው። ደግሞ ህልሞቹን ያልማል፣ ለዛውም አስገራሚ ህልሞች። በህልሙ የሚቀበላቸው ምልክቶች በመሬት ላይ ጠብ አይሉም ነበር። ሁሉም ሲፈጸም አይተዋል። ዛሬ ህልም አይቼ ብሎ ከጀመረ ሰው ሁሉ በጉጉት ነው የሚሰማው። በዚህ ሌሊት ያየው ህልም ግን እጅግ የተለየ ነው። አንድ ሰው ደብዳቤ ይዞለት ይመጣል። በህልሙ ደብዳቤው የተጻፈው ከሲኦል ነው። ጻፊው አብሮት ያመሸው ጓደኛው ናርድ ነበር። ደብዳቤው እንዲህ ይነበባል። ውድ ጓደኛ ጆሲ፣ በድንገት ሳላስበው ዛሬ ሌሊት ወደ ማላቀው ስፍራ መጥቻለሁ። ሲኦል ነው ብለው ነግረውኝ የምጽፍልህ ከዛ ነው። በጣም የሚያስፈራ የሚያስጨንቅ ቦታ ነው። በቅጽበት ወደዚህ ሲያመጡኝ ለምን ብዬ ጠይቄያለሁ። የሰጡኝም መልስ ግን ከጥፋት አላመለጥክም፣ የጉብኝትህ ወራት አታውቅም፣ የተከፈለልህን ዋጋ አልተረዳህም ብለውኝ። አንተ ግን ታውቅ ነበር አይደለ? ተረድተህ ነበር። ግን ለምን አልነገር? እንዳንተ የምቀርበኝ ጓደኛ አልነበረኝ፣ አንተ ነበርክ። አንተ ግን ታውቅ ነበር አይደል? ተረድተህ ነበር አይደል? ግን ለምን አልነገርክኝ? አው ደግሜ ምስጢረኛዬ ነበር። አንድ ቀን ሳላገኝ በውል ቅር ይለኝ ነበር። አሁንም በፍቅር ልወቅስ ብዬ እንጂ ተጣልቼ አይደል። ጆሲዬ፣ ብዙ ቀን መዝናኛ አብረን ሄደናል፣ ተምረናል፣ ነግደናል፣ ስለ ብዙ ነገር አውርተናል፣ ተመካክረናል። ብዙ ፊልሞች አብረን አይተናል። ስለ ቤተሰብና ስለሚገጥመኝ ችግር መካረ ነበር። ግን ለምን ስለ ክርስቶስ አልነገር? ጸጉራችን ስናሰራ፣ ልብሳችን ስናጥብ፣ አብረን ሆነን ብዙ ሰዓታት አብረን ስናሳልፍ ነበር። ይህን ታውቅ ነበር? መዳን በድንግል በተወለደው በሞተው ደግሞም በተነሳው በኢየሱስ ክርስቶስ እንደሆነ አሁን እያነባው ልጠይቅ። ጆሲዬ፣ ለምን አልነገርከኝም? ምሳ አብረን ስንበላ ቲክቶክ እና ዩቱብ እያለን ከ4-5 ሰዓት ነበር አብረን የምንቀመጥ። ስለ ኑሮ ስታወራኝ አፈን ከፍቼ ነበር የምሰማ። ግን ጆሲዬ፣ ለምን ስለሞተልኝ፣ ስለተሰቀለኝ፣ ስለተከፈለልኝ ዋጋ ለምን አልነገርክ? አያስፈልገውም ብለህ ነው? ይደብረዋል ብለህ ነው አይደል? በየጊዜው ቅነ ስትለይ ስጦታ ስታመጣልኝ ነበር። ዛሬ እንኳን የነበረኝ ቦርሳ አንተ ያመጣህልኝ ነበር። አንገተ ላይ የነበረ ሀብልም ለነ ስጦታ መስጠት ደስታዬ ነበር። ግን ጆሲዬ፣ መጽሐፍ ቅዱስ ለምን አልሰጠኝ? አልዋሽም፣ መንፈሳዊ ነገር ከጓደኞች ጋር ሆነ ስታወራ ሰምቻለሁ። ስለ ታላላቅ ሽማግሌዎች፣ ስለ ቄሶች፣ ስለ ፓስተሮች ስታወሩ ሰምቻለሁ። ግን ስለ መዳን ዓለም ለምን አልነገራችሁኝ? ለምን ከሞት እንዳድን ከሲኦል እንድታደግ አልነገራችሁ? ጆሲዬ፣ እሽል ነበረ እኮ እሰማ ነበር። ዛሬ እንደሆነ ሰይጣን አይቀጥፈኝም ነበር። አሁንም አበቃ፣ ጊዜው አልፏል አሉ። ወደዚህ ሲያመጡኝ በጣም ያስፈራል ጆሲ፣ በጣም ያስጨንቃል። ማንም ወደዚህ እንድመጣ አልፈልግም። ጓደኛዬ ማሬ፣ ጆሲ የምስጢረኛ፣ አንተ እኮ ልብሶችን ስነኩብህ አትወድም ነበር። እኔ ግን ሌዘር ጃኬትን ስለብስ በሚያምሩ አይኖች አይተህ ዝም ትለኝ ነበር። ሽቶዬ ሳሙናዬ ነበር። አንተ እኮ የኔ አስተማሪ ነበር። ስለ ማትስ፣ ስለ ባዮሎጂና ስለ ኬሚስትሪ ያስተማርከኝ አንተ ነህ። ግን ጆሲዬ፣ ስለ ኢየሱስ ለምን አልነገርከኝ? በሱ ኃጢአት እንደተሰረየ በሱ ዘላለማዊ ሕይወት እንዳገኘህ
ለምን አልነገርከኝ? ሁሌም ጨዋታ ቤት እንደምንሄደው አንድ ቀን ለምን ወደ ቤተ ክርስቲያን እንሂድ አላልከኝም? ለምን አልጋበዝከኝም? ልብ አዘነ፣ ቀየምኩህ። ምንም እንኳ ቢያዝንብህ ጨክኜ አንተን ማኩረፍ አልችልም። ታውቃለህ፣ መልካም ይሁንል፣ ያሰብከውን ሁሉ ያሳካል። ለምወድሃል። አንዳንድ ቦታ አልነበብ ካለ ቀለሙን ያበላሽው ከዓይኔ የፈሰሰው እምባዬን ደህና ሁንልኝ። ምስጢረኛ ጓደኛዬ ናርዲ ነኝ። ጆሲ ከእንቅልፉ በታላቅ ድንጋጤ ተነሳ። ህልም ነበር። በህልሙ ያየው የናርዲ ደብዳቤ በጣም አስደንግጦት ፊቱ ላይ ላብ ጨብ ብሏል። እየተንቀጠቀጠ ስልኩን አንስቶ ወደ ናርዲ ደወለ። ስልኩ ተነሳ። ያነሳው ግን ናርዲ አልነበረም። የናርዲ ቤት ለቅሶ ይሰማል። ጓደኛዬ ናርዲን ፈልጌ ነው አለ እየደነገጠ። ስልኩን ያነሱት የናርዲ እናት እያነባች፣ ናርዲንማ የመኪና አደጋ ነች፣ ልጅ የተነጠቀ። የጆስ ሞባይል ከእጁ ወደቀ። ናርዲ በመኪና አደጋ እያለ ጮኸ። በህልሙ ያየው የናርዲን ጥያቄ በልቡ ውስጥ መጮህ ጀመረ። ለምን አልነገርከኝም? ለምን አልነገርከኝም? ለምን? እግዚአብሔር ከእንደዚህ አይነት አደጋ አይጠብቅ። ነገር ግን ይህ ታሪክ በእኔና ባንተ መካከል እንዳይፈጠር በምን ያህል እርግጠኛ ነን? ወንድሜ፣ ይገባኛል፣ ሊደብርህ ይችላል። ሐሳቡ እውነት ስለሆነ ምን ላድርግ? አዎ፣ አሁን አንተን ምን ብዬ ልዋሽ? አትሞትም እንዳልል ቃሉ አፈር ነህና ወደ አፈር ትመልሳለህ ብሎ ምናልባት አጠራሩ በፊትና ከኋላ ወይም የአጠራሩ ዘዴ ይለያያል እንጂ አንድ ቀን ይሄ ምድር አንተና እኔ ብቻ ሳንሆን ሁላችንም እንለቃለን። ስለዚህ አንሞትም አልልህም። ነገር ግን ጌታ ረጅም ዕድሜ ይስጠን ነው የሚባለው። እሺ፣ ጌታን ሳታገኝ አጠገቤ እያለ ለሰው ያለህ መልካምነትንና ስብዕናህን አይቼ በመልካም ስራ ትድናለህ ብዬ እውነታው ግን በኢየሱስ ክርስቶስ እንደሆነ እያወቅኩ ከአንተ ጋር ያለውን የዚህ ምድር ጓደኝነታችን እንዲረዝም ብዬ እንደ ቅድሙ ታሪክ ነገ በማልችልበት ጸጸት ውስጥ ከምገባ የገባኝን እውነታውን ነግሬህ፣ ምናልባት እውነታውን ስለነገርኩ ከተቀየምከኝም እውነታውን ስለሆነ የነገርኩ አልጸጸትም። ስለዚህ ወንድም፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳያጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። ዮሐንስ ወንጌል 3:16። እሰይ! ጌታ ዕድል ሰጥቶኝ እሆ የመዳንን ወንጌል መሰከርኩልህ። ሕይወቱን መቀበልና ችላ ማለት ያንተ ምርጫ ነው። አንተም እንደኔ የምትጨነቅለት አንድ ጓደኛ አለና ይህንን የመዳንን ወንጌል ሼር አድርግለት። በዚህ በሰማኸው ቃል እንድትጸና ጸጋ ይብዛልህ። ተባረክ።